እንኳን ደህና መጣችሁ። በመጀመሪያ 2009 ገደማ ነው ታሪኩን የምነግራችሁ። ልጅቷን ማቃት ራያ ጥሙጋ የሚባል ቦታ ኪዳነ ምሕረት የሚባል ጸበል ቦታ ነው ማቃት እና እኔም እንደ ድንገት ለመጸበል ወደዛ ቦታ ሄድኩኝና አሞኝ ትንሽ እዛ ቆየሁ እና በጣም ያማት ነበር። እኔ ሳቅ ማለት ነው እና ያው እዛም ብዙ የሚያውቀው እንደሚያማት ነው። አሁን ይህንን ስል አያማትም ወይስ ያማታል ለሚለው ጉዳይ ለገበት አለ ሚስጥር ጉዳዩን ስትሰሙት በደንብ ታውቁታላችሁ። ምንድነው የሆነው? በጣም ያማት ነበር። እዛ ላይ የሚያማቸው ልጆች ምናምን በቃ እናግዝ ነበር በወጣትነትም እንደንተንም እዛው በነበረው ነገርና ምንድነው የተፈጠረው? ልጅቷ ጋር በደንብ መቀራረብ ጀመርን። ብዙ ልጆችን እናግዛለን። እኔም ያመኝ ነበር በሰዓቱ። ሌሎች ልጆቻችን ወንድሞች ምናምን እናግዛለን። እንግዲህ ያን ወይ ነው እኔና እሷ የታወቅነው። ከዛ ምንድነው የሆነው? ወደድኩህ አይነት ነገር ውስጥ ገባ። ያው ታሪኩ ረዘም ስለሆነ እያሳጠርኩ የምነግራችሁና ወደድኩህ አይነት ሙድ መጣ። ያላንተ እንትን አልልም የሚያመኝ መንፈሱ ከአንተ ጋር ስሆን ነው የሚተወኝ አይነት ነገር እንትን ውስጥ ገባች። ከዛ በዛ አካባቢ ደግሞ ይሄ መብርሃን ፈጣሪ አርሲሚ በህልሜ ነገረችኝ ባሌ ነህ ምናምን አይነት ወይ ውስጥ ለእኔ የተፈጠር ከአንተን አይነት ነገር ውስጥ ገባች። እኔ በዛ ሰዓት ያመኛል፣ የራሴ ህመም አለ፣ ፍራቻ አለኝ። እዛ ራያ አካባቢ ውስጥ እኛ አካባቢ ደግሞ የሆነ ትልቅ አባት የሚባሉ አባት አሉ። ያው ይህንን ነገር ስናገር ያኔ መላው እኔን የሚያቀኝም ሰው ያውቀዋል። ነገሮችን ስለማቅ ነው። ከሃይማኖት ጋር የሚያገናኙ ምንም አይነት ነገር የለም። እኔ ራሴ ኦርቶዶክስን ስለሆንኩኝ ማለት እና አባ ተስፋ ማርያም የሚባሉ አባት አሉ እዛ አላማጣ ኢየሱስ እና ከእሳቸውም ጋር ታገናኘኛለች ምናምን። ሲሄድ ምንድን ነው የተፈጠረው? እሳቸው ቻል ነው የሚሉ ከአንደበታቸው የሚወጣ ቻል የሚል ቃል ብቻ ነው። አይኖ ዛሬ ላይ ምን ሳስበው ለእኔ በህይወቴ ውስጥ የመጣ የህይወቴ የአንድ ላይፍ ወይ ደግሞ ያቺ የፈተና ታይምናት ብዬ ነው የማስበውና ከዛ ምንድነው ልጅቷ በቃ ያልሆነ ወይ ውስጥ ገባች። እኔ ከሌለው በቃ አገር ይረብሻል ምናምን በጣም የምታስቸግረው ምናምንና እኔ ደግሞ ያው ፍራቻ አለ። ይሁን የእግዚአብሔርን ቃል የማፍረስ አይነት ስሜት ነው የሚሰማኝ ምናምን። ብቻ ነገሮች እንደዛ የሆኑ አለፉና መጨረሻ ላይ ምንድን ነው የሆነው? ከጓደኞቼ ጋር ወደ ሌላ ቦታ ላይ መሄድ አሰብን እና አስታውሳለሁ ጥምቀት ቀን ነበረ። ለመሄድ አሰብኩኝና ወደ ትግራይ ገዳም ለመሄድ አስቤ የሆነ አባ ዘወንጌል የሚባሉ ትልቅ አባት ነበሩ። ታውቋቸው ከሆነ ነፍሳቸው በአጸደ ገነቱን አርፈዋል። ወደዛ ለመሄድ ባሰብኩ ሰዓት ተነስቼ እዛ አላማጣ ሄድን። ከጥሙጋ ወደ አላማጣ ሄድኩኝ ምናምን አልሆነም፣ ነገሮች አልሆኑም እና ከዛ መጣች። እኔ እዛ ጥሙጋ ደግሞ የኔ የክርስትና አባቴ ነበረ። እዛ ቤት ሂዳ ቀውጥ ያደረገችው እሱን ካላመጣችሁ ብላ በር ዘግታ፣ እንዲያውም ህጋዊ ሚሊሻ ነበረ የኔ ክርስትና አባቴ እንኖርበት ነበረ እዛ ጥሙጋ በነበርኩ ሰዓት እና ምንድን የሆነው? ልጅቷ ምን አደረገች? መሳሪያ ወጥታ ጎረቤት ሁሉ ልትመታ ብዙ ነገር እዛ ከነሱም ጋር ከሰው ጋር ጋጨችብኝ ምናምን። በቃ ትልቅ ወንጀል ውስጥ አስገበሉት። በቃ እሱንም እስር ቤት እንዲገባ አደረገችው ምናምን ምናምን። ከዛ በዋስ ምናምን ሁሉ ወጣና ያ ነገር ተፈጠረ። ጥሙጋ እዛው ተመልሳ ሄደችና ቤት ዘግታ ኤሌክትሪክ ይዛለሁ ዮናስን ካላመጣችሁ አለች። ተደወለልኝ። ሄድኩኝ አስረዳኋት፣ አመጣኋት ወደ አላማጣ። እባክሽን ተይ እኔ እንደዚህ ልሄድ ነው እና እመለሳለሁ እባክሽን ምናምን ብዬ አስረዳኋት። ትሻለችኝ አውርተን ምናምን። ከዛ የሆነ ደቂቃ ጠዋት እንደዛ ብቻ ከሰዓት እኔ ያለሁበት አካባቢ መጣች። ወደ መናኸሪያ አካባቢ ነበር ከቤተሰብ ከወንድሞቼ ጋር ምናምን እያሳለፍኩ እና ነገርኳቸው ያመኝ ነበር እኔ ምናምን ወንድሞቼ ጋር ነበርኩኝ ማለት ነው። ከዛ ምንድነው የተፈጠረው? እዛ ሱቅ ገባች። በረኪና ገዛች። እንደዚህ ቢላዋ ይዛ ሱቁ ላይ በረኪና አምጡ ብላ ገዛች። በረኪናውን ልጠጣ ሻወር ቤት ውስጥ ገባች። እዛ የነበረ ሻወር ቤት ነበረ። እዛ ውስጥ ገብታ ሻወር ቤት ውስጥ ገብታ በረኪናውን ለመጠጣት ትላለች። ከዛ ቀውጢ ተደረገ። እሰቡት። እኔ መናኸሪያ እኔን የማያውቅ ሰው የለም።
እዛ መናኸሪያ ውስጥ እዛ ወንድሞቼ ምንም እዛ ስለሚሰሩ በደንብ ነው የምታወቀው። እኔም የተወሰነ ጊዜ ስለሰራሁበት ማለት ነው። ምንድነው የተፈጠረው? ቀውጥ የሆነ የዮናስ ካልመጣለች ሄድኩኝ፣ እንደፈረደብኝ ሄድኩኝና ምንድነው ችግርሽ አልኳት። በቃ ያላንተ ነው ምናምን አለች። ያላንተ አይሆንም አለች። በቃ መንፈሱ አንተ ከሌለህ መንፈሴ እንትን ይለኛል ነገር ነው የምትለው። አንተ ከሌለህ መንፈሴ በቃ እንትን ይረብሸኛል እንትን አይለኝ ምናምን ነው የምትለው። ያን በረኪና ልጠጣለች። ከዛ በፊት ግን ምንድነው የሆነው? እኔ ወደ ቤተሰብ ሄድኩ። እኔ የተወለድኩበት ነገር ባላ ይባላል፣ ካላማጣ ወጣ ይላል። ቤተሰቦች ጋር በሄድኩ ሰዓት እዛ ትመጣለች እና ቀውጢ ነው የምታደርገው። እሱን አምጡ ብላ በጣም ብዙ እዚህ ጋር ልነግራችሁ ማልችል ወይ የተፈጠረው በቃ የሚያስጠላ ለአይምሮ የሚያስጠላ ነገር ነው። ቤተሰቦች ላይ ሁሉ የተፈጠረው መናገር ይከብዳል። እና አንዳንድ ጊዜ ሶሻል ሚዲያ ላይ የማታወሩት ነገር ይሆናል። ሰው በቃ በጩቤ ሰው ልትገልብኝ ሰው እመታለሁ እያለች እሱን ካላመጣችሁ እያለች እኔ ያኔ እንደዚህ ራሴን ያነኩበት ታይም አለ። በቃ ራሴን ሁሉ ለመግደል ከእናቴ ጋር ከቤተሰቦቼ ጋር ከወንድነቶቼ ጋር አይንና አፈር ሆንኩኝ። እነሱን ማየት አስጠላይ። በሷ ምክንያት እኔ ምንድነው የማስበው? እሷ ልጅ አንደኛ ከፈጣሪ የተሰጠች ነች ብዬ አስባለሁ። እግዚአብሔር በማያውቀው ልቦናዊስ ምንም አይነት የፍቅር ስሜት የለም። ግን ያን ቃል ነው በቃ እመቤት የተገለጠችልኝ ምናምንና አርሴም እየተገለጠችልኝ እንደዚህ ያለችኝ ትለኛለች። እኔ እፈራለሁ። በዛ ሰዓት ልጅም ነኝ። እንደዚህ መብሰል የለም እፈራለሁ። እሳቸው ጋር ደግሞ አባት ጋር ሲሄድ እዛ በጣም የሚከበሩ አባት ናቸው። እሷም ጋር እሳቸውም ጋር ሲሄድ ቻል ነው የሚሉኝ እና አእምሮዬ ተበተነ። ምን ማድረግ እንዳለብኝ አላውቅም። ከዛ ምንድን ነው የሆነው? በቃ ሰው ልትገል ነው። ቀውጢ ተፈጠረ። እስቡት ምን አይነት ማይንድ አእምሮዬ ላይ እንደሚደርስ። እዛ አካባቢ አንድ ጊዜ መድኃኒት አድርጎባት ነው መስተፋቀር አስነክቷት ነው ይባላለው። በቃ እዛ ቤተክርስቲያኑ ሲዳራ የዛ እንትን የእግዚአብሔር ቁጣ ነው እንደዚህ ያደረጋችሁ ይሉኛል። የማልባለው ነገር የለም። አሬ ግን በቃ እሷ የምታደርገኝ ነገር እና እዛ ጋር ያለው ይህ የሃይማኖትን መፍራት እግዚአብሔርን ከመፍራት አንጻር የማደርጋቸው ነገሮች ነበሩ። ከዛ ያ ሁሉ ነገር ተፈጥሯል። ከዛ ወጥቻለሁ። በቃ ከቤተሰቦቼ ጋር ተጣልቻለሁ። መጨረሻ በሷ የተነሳ ማንም ጋር አልስማማም። በቃ ተውኝ አልኩኝ። ከወላጄ ከሁሉም ጋር ተጣልኩ። እንደነገርኳችሁ ወደኋላ ልመልሳችሁና ወደ ቀደመው ጥምቀት ላይ ምን ተፈጠረ? ራሷን በረኪና ልጠጣ ስትል ከዛ ወጥቼ እንደገና መክሪ ዘክሪ ይሻለችን ተመልሼ በቃ አንቺ ወደ ቤትሽ ሂጂ፣ የእሷ ቤተሰቦች እዛ አላማጣ ነው የሚኖሩት፣ በቃ ቤት ሂጂ፣ እኔ ወደዛ ደርሼ እመጣለሁ ምናምን ብዬ አውርተን ድጋሚ ሲሄድ በረኪና ኤሌክትሪክ ያዘችብኝ። ኤሌክትሪኩ ይቀድማል። ኤሌክትሪክ ያዘችብኝ። ከኤሌክትሪኩ በኋላ ነው በረኪና። ኤሌክትሪክ ያዘች። ከኤሌክትሪኩ መንጭቄ ነው መክሬ ወደ ቤት ሂጂ አልኳት። ከዛ በረኪና ውን ጠጣች። ሆስፒታል ከአንድ ጓደኛዬ ጋር ስሙን ሜንሽን ማድረግ አይጠበቅብኝም። ከአንድ ጓደኛዬ ጋር መኪና ከመናኸሪያ አስወጥተን ምናምን ይዘን ሄድን። ያው እኔ እዛ መናኸሪያ ስለምታወቅ ጠጣችሁ፣ ታጠበች ምናምን ምንም አትሆንም በረኪና ስለሆነ ያው ጨጓራሽን ነው የሚጎዳሽ አላት ዶክተሩ። ከዛ መሄድ የፈለግኩበት ገዳምም ሳልሄድ ቀረው፣ ተውኩት። ጓደኞቼ ሄዱ፣ እኔ ቀረው። ምክንያቱም እቺ ልጅ በእኔ የተነሳ ህይወቷ ልታጠፋ ነው። ከዛ ምንድን የሆንኩት ታሪኩን በአጭሩ ነው የምነግራችሁ። ዋና ፖይንቱ የራስሽ ጉዳይ፣ በቃ ከዚህ በኋላ እንደፈለግሽ አድርጊኝ አልኳት። እቃ ሆንኩላት ማለት እግዚአብሔር ምስክሬ፣ እንደ እቃ ነው የምታነሳኝ። የሆነ ቦታ ትወስደኛለች። እዚህ እንሂድ ካለችኝ እሄዳለሁ፣ እዛ እንሂድ ካለች ከቤተሰቦቼ ተሰወርኩ። ኢቨን ቤተሰቦቼ እየደወሉልኝ እንደዚህ ቪዲዮ ይሰሙት ይሆናል። በጣም ይቅርታ ጠይቄብኝ ማለት እዛው አላማጣ ተቀምጬ ካላማጣ የለውም አስብላለሁ። 03 የሚባል ሰፈር አለ ሙሉ የሚታይበት። ቀን ሙሉ እዛ እንውላለን። በቃ እሷ አለች የምትወስደኝ ተብለህ በቃ እዛ ከሰው ጋር ትጋጭብኝ፣ ትጣላለች ምናምን። እኔ ነገር ውስጥ በቃ የማትፈጥረው ነገር የለም። ከዛ ምንድን ነው የሆነው? መጨረሻ ላይ ደሴ ጋር ሄድናለች። ምንም ምርጫ አልነበረኝ። ካላማጣ ደሴ ምንም ነገር የለኝም። እግዚአብሔር ይመስገን እኔ ቤት ውስጥ ያው ሙያ አለኝ። ቤተሰቦቼ ጋር ያው ምግብ ቤትም ምንም ስለነበረ እዛ ክፍለ ሀገር እዛ ጋር የሆነ የምግብ ሙያዎች ዌይተርነት ምናምን ሙያ ለምጃለሁ። እነሱ ስራዎች አሉ። ጎበዝ ባለሙያ ነኝ። በዛ ምክንያት በቃ ወጣሁ እንሄዳለን። በቃ ምክንያቱም እኔ የእሷን እንትን ነው በቃ አንዴ ከፈጣሪ ጋር ነው መጣላት የማልፈልገው። አንደኛ የእሷን ጭቅጭቅና ወይ ያለ
እዛ ፋሚሊ ጋር የማይሆን ነገር ውስጥ ገብቻለሁ። ወንድሞቼን ውሃ ሁሉ ደፍታባቸው ምናምን በቃ ያልተፈጠረ ነገር የለም። ከቤተሰቦቼ ጋር አይንና አፈር አድርጋኛለች። እኔ ለእኔ ስትል ምንድን ነው ያሰብኩት? በረኪና ኤሌክትሪክ ስትይዝብኝ በቃ ልጅ ብትሞት ራሷን ብታጠፋ በእኔ ምክንያት እኔን አታ ብትሞትብኝ እኔ ሰው አልሆነ ላስት በቃ የመጨረሻ የነገርኳቸው ቤተሰቦቼ እኔ በሆን በሷ ቦታ ምን ታደርጋላችሁ ያልኳቸው። ምንድን ነው የምታደርጉት? እኔ በእሷ ቦታ ብሆን ይህን እኔ ቢሆን በረኪናውን የጠጣሁት ወይ እኔ ቢሆን ኤሌክትሪኩን ያዝኩት ምንድን ነው የምትሆኑት? በቃ እኔ እቺ ልጅ ከሞተች እኔ ሰው አልሆንም። ያለኝ አማራጭ እንደፈለገች ታደርገኛለች። ደሴ ገባን። ምንም ነገር የለኝም። እኔ ደሴ ገባን። ዌተርነት ተቀጠርኩ። ስሰራ ተከራየሁ። ቤት ስራ መስራት አችልም። እኔ ነኝ የምሰራው። እግዚአብሔር ይመስገን ዘመኑ ደህና ነበር። በትንሽ ነገር ተኖራለን። እንደዚህ የተቀጠል አልነበረም። ብቻ የሆኑ ወራቶች አብረን ነው። መጨረሻ ላይ በቃ ስራ መስራት አልቻለችም። ኮፊ ሃውስ ምናምን አስቀጠርኳት። የሚያመኝ መንፈሱ ኮፊ ሃውስ ቡና ሽታ አይፈልግም ምናምን ትላለች፣ ትደፋዋለች፣ ስኒ ትሰብራለች ምናምን። እንደዛ ሲሆን በቃ ወጣች። ከዛ በቃ ውጭና አርፈሽ ተቀመጭ አልኳት። ቤት ተቀመጠች። ከነበርንበት ቤት ፍርድ ቤት ይባል ነበር። ከደሴ መናኸሪያ ወጥታች ነው። ከዛ ቀይሬ ወደ ሌላ ቦታ ወደ ደሴ መድኃኒዓለም አካባቢ ገባን። መኖር ጀመርን። እኔ ያ ሁሉ ሲፈጠር ኢቭን ቤተሰቦቼ ደሴ እንዳለው አያውቁ። የት ነህ ሲሉኝ ደብረ ብርሃን ነኝ ስል፣ የት ነህ ደብረ ሲና ነኝ ስል፣ የት ነህ ደብረ ዘይት ነኝ ስል ቤተሰቦችን ሁሉ እየዋሹ እርግጠኛ ነኝ ዛሬ ላይ ነው ይህንን ከሰሙት ድንገት የሚያውቁት። እና ያ ሁሉ ሲስተም ያ ሁሉ እንትን ለእሷ ስል እና በየቀኑ ውሎዬን ትነግረኛለች። ቤት ስገባ የሚገርማችሁ ሱራ አቁማ እቤት ውሎዬን ትነግረኛለች። አስቡት፣ አእምሯችሁ ምንድን ነው ሊያስብ የሚችለው? እናንተ ስራ ነው ዋላችሁት። እቤት ያለ ሰው የእናንተን ውሎ መጥቶ ሲነግራችሁ ምንድነው? እሷ በቃ ታኝቼ በህልሜ አርሴማ መታ እንደዚህ እንደዚህ እያረክ ነው ብላ ነገረችኝ። ስማ ቤቴ መታ እንደዚህ ያለችኝ ትላለች። የኔ ማይንድ የለም ተመርዟል። በእሷ ቁጥጥር ስር ውስጥ ነው ያለ። ከዛ ምን ሆንኩኝ? መፍራት ጀመርኩ። እፈራለሁ። ከዛ እንደዛ እየኖርን የሆነ ታይም ምንድን ነው የተፈጠረው? በመሀል ማዘር ታመመች። ማዘር ማለት ወላጅ እናቴ ሳትሆን ያሳደገችኝ የአባቴ ሚስት። ይህንን ቃል መጠቀም አልፈልግም። በቃ ከእናቴ በላይ ነች እና ታማ ለእሷ ኢቭን መድረስ አልቻልኩም። የሚገርማችሁ ማለት ነው እሷን ማየት ሁሉ አልቻልኩም። አይደር ሆስፒታል ተኝታ መሄድ ፈራው። አንደኛ ቤተሰብ ጋር ብትሄድ ታብዳለህ ትለኛለች። ያው የሚያምህ የሰው እጅ ምናምን የሚባል ነገር አለና ታብዳለህ ነው የምባለው የምትለኝ። እፈራለሁ። ማዘር ጋር ደወልኩ። እንዳመማት ሰማሁኝ። ልምጣ ምናምን ስላት እሷም አይሆንም አለች። ቤት ስገባ ሲሻለኝ ትመጣለህ ምናምን አለች። የትንሽ ቀን መምድ ነበረው። እሷም ጋር አረፈች እሷ ማለት ነው። ግን ከዛ በፊት ምንድን ነው የተፈጠረው? እኔ በቃ የሆነ ሰዓት ስራ ፈታሁኝና የሆነ ቦታ ሴት ትከታተለኛለች። እንደነገርኳችሁ ለካ ከጀርባ ነው የምትከታተለኝ። እኔ ያወቅኩት ላስት የሆነ ታይም ነው በቃ። ግን እኔ አለቅስ ነበር። አብይ ጾም ነበር። እግዚአብሔር ምስክሬ ነው። ደሴ መድኃኒዓለም አለቅስ ነበር። አቤቱ ፈጣሪ ወይኔ ፍቅር ስሜት የለኝም። እውነት ከአንተ ከሆነ እኔ እሷን እንደወዳት ለምን አታደርግም? ከዛም አልፎ ቤተሰቦቼ ለምን እሷን እንዲቀበሏት አታደርግም? አንደኛ በእድሜ ትበልጠኛለች። ኦልሞስት 3-4 ዓመት ትበልጠኛለች። እኔም ካልተቀበልኳት ቤተሰቦቼም ካልተቀበሏት እንዴት ነው የሚሆነው? እኔ ከቤተሰቦቼ እርቄ መኖር አልችልም። ቤተሰቦቼን እወዳለሁ። ምክንያቱም ከቤተሰቦቼ ጋር ነው ያደግኩት እና ጸልያለሁ፣ እግዚአብሔርን አለቅሳለሁ። እንደ ቪዲዮ ደሴ መድኃኒዓለም ያላችሁ ልጆች ያዩኛል ነበሩ ምናምን ባሉ ልጆች ነበሩ። ረዝም ዓመት ስለሆነ ስም ረሳው እና በዚህ አጋጣሚ የደሴ ልጆች በጣም አመሰግናለሁ። በጣም ከጎን የነበሩ ብዙ የደሴ ልጆች እና ከዛ ዘመድኃኒዓለም ሰፈር ላይ ትከታተለኛለች። የሆነ አንድ ጓደኛዬ ነበረ ደሴ የሚኖር ኃይል የሚባል እሱ ጋር ይሄድን የሆነ ቦታ ታወቀን። ሌሎች እዛ የግቢ ልጆች ተከራይተን አንድ ላይ የምንኖር ሰዎች ነበሩና ብቻ ግን በጣም ቤት ኃይል የሚባል ጓደኛዬ ነበረ
እሱ ጋር የሆነ ቦታ የሆነ ካፌ ሂድን እንቀመጣለን። የሆነ ቡና ቤት እንደዚህ እሱ የልብስ ስራ ላይ ምናምን የሚሰራ ሰው ነውና ላይክ እሱ ጋር እየሄድኩ እቀመጣለሁ ምናምን። የሆነ ታይም ስራ ፈትቼ ነበር። ከዛ ስራ አገኘሁኝ። የሆነ ስጋ ቤት መስራት ጀመር። አራዳ አካባቢ ስጋ ቆራጭነት ምናምን ማለት ነው። ከዛ ምንድን የተፈጠረው ልጅ አካባቢ ደሴ ላይ የሆነች ግርግር ነገር ነበርና አስታውሳለሁ። እሑድ ቀን ነው ምናምን መሰለኝ አይ ዓርብ ቀን ይሁን እሑድ ቅዳሜ ከሶስቱ አንዱ ነው አላስታውስም። ረዝም ቀርቦ ከከተማ ከቤት እንዳትወጡ ተባለ እና የሆነ ልዩ ይሄ እንትኖች ነበሩ። ይሄ አጋዚ ምናምን ትልልቅ ፖሊሶች ብቻ በፌደራል ሆኖ ከፍ ያሉት ነበሩና እነሱ ከተማ ውስጥ መጥተዋል ምናምን። ትንሽ ግቢ ላይ ዩኒቨርሲቲ ትንሽ ጥሩ አልነበረ። ከዛ ምን ይለኛል ለኃይሌ እንደ ዛሬ ማታ እንደ ነገ እንደዛ ሊፈጠር እንደ ዛሬ ማታ ተገናኝተን በቃ ናና እቤት አንድ ላይ እንውላለን ይለኛል። እና በህልሜ የሆነ ነገር አይቻለሁ። እግዚአብሔር በሚነግራችሁ ማለት ነው። የዛን ቀን ያው ከሀገሬ ልጆች ከአብሮ አደጎቼ ጋር እዛ ሀገሬ ወንዝ ላይ ገላይን የታጠብኩ ምናምን እያዩ ነበር። ከዛ እኔ ዝም ብሎ ቅዠት ነው የመሰለኝ ላይክ ለካ ላገኛቸው ነበረ። ከዛ እሱ ጋር እያወራ ምናምን ሰፈር ማታ ስገባ ጁስ ሱቆች ይዘጋሉ ተብሏል። አንዳንድ ነገሮች ከእሱ ጋር የምናሳልፍ ለእሷ ደግሞ ለቤት ለሚሆን የሆነ ነገር ይዤላት ገብቻለሁ። ቤት ነች ያለችው ምናምን። ከዛ ከእሱ ጋር ሄድንና ገባን ማለት ነው። እሱ ቤት ገባ። ልክ ግን እኔ ስወጣ ይዛኔ እኔ ጸሎቴን ፈጣሪ ስለሰማ ይመስለኝ ቀፈፈኝ። ዘውር ስላየኋት መጀመሪያ ከእሱ ጋር አወራው ነበር። እኔ ኃይሌ ይህ ነገር ከፈጣሪ አይመስለኝም እንደዛ እያልኩ አወራው ነበር። በጣም እናወራ ነበር እና እኔ ከፈጣሪ አይመስለኝም የሆነ እንትን አለው። በቃ ልጅቷ እኔ በቃ በውሸት የያዘች ነው የሚመስለኝ እና በቃ ምናምን እያለን እያወራን ያን የዛን ቀን ማታ እያወራ በቃ ከዚች ላይ በሆነ መንገድ መለያየት አለብኝ። በቃ እኔ ይበቃኛል፣ ከአቅሜ በላይ ነው፣ ጨርሻለሁ ያለኝን ጉልበት በዛ ሰዓት ብዬ አወራሁ ከእሱ ጋር ማለት ነው። ከዛ ምንድነው የሆነው? እሱ ጋር ቤት ለሄድ እንደነገርኳችሁ ከጀርባ ይዋል። ከዛ ማይንድ አይሮ ምን አሰበ? ያ ሁሉ ጊዜ እንደዚህ አድርጋ ውሎኝ ስትከታተለኝ አርሴማ ነገረችኝ፣ መብርሃን ነገረችኝ፣ ፈጣሪ ነገረኝ እያለች ለካ በአእምሮ ላይ ነው ስትጫወትብኝ የነበረው። ትከታተለኝ ነበር። ለዛም ነበር ስራ መስራት የማትፈልገው እኔን ቁጥጥሯ ስር ለማስገባት። ከዛ አበድኩ። መናገር አልችልም። ምን እንደምላት አላውቅም። ውስጤ በጣም ተናዷል። ተቃጥያለሁ። የመዋሸት ስሜት አለ፣ የመካድ ስሜት አለ። በሃይማኖት ተገን ተደርጎ የመጣ መካድ ነው ደግሞ በጣም የተናደድኩት። ከዛ ምን ሆነ? ሄድኩኝ፣ ገባኝ፣ ነገርኩት አለ ልጅቷ የተከታተለች ነው። ከዛ የእሱ ቤት እንደዚህ የቀበሌ ቤት ነው። እጁን ከተት አድርጎ ወደ ጢጣ አካባቢ ነው። እጁን ከተት አድርጎ ምን አደረገ? ዘጋ፣ ቆለፈው። ኢቨን ግቢ ውስጥ ገብታ እየሰማናት ነው። የሆነ ልጅ አልገባም ምናምን አለቻቸው ግቢ ላይ። ስገባ ደግሞ እግዚአብሔር ይመስገን ግቢ ሰው ማንም አለ አልገባም ምናምን አለች አሏት። ቁጭ አይደል ምናምን። ከዛ እሱ ጋር ተደወለለት። የሆነ ወጣ ሄደች። የሆነ ሰው ደወለለት። ሰፈር ሰው ሞተ ተባለና ተነስተን ደሴ መድኃኒዓለም ከሱ ጋር ሄድን። ቀብር ብሎ ማለት ያው የኔ ደግሞ ሰፈር ነው። እዛ ነው ትልቁ ነገር የተፈጠረው። ቁጭ ብዬ ስልክ ተደወለልኝ ከቤት ከክፍለ ሀገር ከዛ ከባልና ማለት ነው። አክስቴ ደወለችልኝና ዮናስ ና አለች። ምንድን ነው ምናምን ስል ለካ ማዘር አርፋ በዛ ሰዓት አረፈች። ልቤ ትርትር አለ። እድሜ ልኳን በቃ ለእኔ መስዋዕት የከፈለችልኝ እናቴ ነች። አባቴ በልጅነቴ ነው የሞተው። እኔና የታናሽ ወንድ አለ። በቃ ለእኛ ነው የኖረችው። ባላላገባች ምን አላለች ለልጆቼ ባሎቼ ብላ ለእኛ ነው መስዋዕት የከፈለችው። ያ ሁሉ ሲሆን ይብን አስቡት። እኔ እንጀራ እናቴ ተብሎ በተለምዶ ነው የሚጠራው እንጀራ እናት። አይ ነው እንደዛ ነው የሚባለው። እኔ ቃሉን በጣም ነው የምጠላው፣ አልወደውም። ለእኔ እናቴ ጋር እናቴ ያለች ቢሆን ግን እሷ ነች የሚያሳደገች። ከእሷ ጋር ያደግኩት ማለት ነው። ፋዘር አረፈ፣ እዛው ነው የኔ ልጄ ነው፣ የመጀመሪያ ልጄ ነው።
ቃሌ ነው ቃል ኪዳኔ ነው ብላ ነው እንትን ያለችው። አስቡት፣ ለእሷ አለመድረስ፣ እሷ ታማ እኔ ጎኗ ላይ አለመቆሜ እስቲል በጣም እሰበራለሁ፣ ሳስበው አለቅሳለሁ። አባቴን ሳልጠግበው ማንም ወላጁን አይጠግብም። ሳልጠግበው ነው አባቴ ሞተው። ልጆች አባቴ ብለው ልጅ ሲጠራ ሳይመቀና ሰው ነኝ በዚህ እድሜ ማለት ነው። ፊሊንግ አደርጋለሁ። ወደ ልጅነቴ መለስና አባቴ ጋር የነበረኝን ጊዜ ምናምን አስባለሁ እና በጣም አለቅሳለሁ፣ ይከፋኛል። አባቴን በጣም ወደዋለሁ ከምንም በላይ ከምነግራችሁ በላይ ማለት ነው። ከዛ ደግሞ እሷ ስትደግም ላይፌ ተበላሸ ነው የምላችሁ። ላይፌ ተበላሸ፣ ብልሽትሽቱ ወጣ ላይ። ከዛ ሄድኩኝ ቤት፣ ኃይሌን ነገርኩት። እሑድ ቀን ነው፣ ምንም አይነት ገንዘብ እንቅስቃሴ የለም፣ ባንክ የለም፣ ምን የለም። ሱቅ ሄድኩኝ። የሚሰራበት የነሐሴ ጾም ነበር፣ የፍልሰታ ጾም። በዛች 16 ቀን ስራ የለም። ለኳንዳ ቤት ነው የምሰራው ብያችኋለሁ። የሰራሁበትን ገንዘብ ስጠኝ አልኩት። የሚገርማችሁ ባዘርን በ12 አካባቢ ተዳውለን ነሐሴ 12 አይደለም ነሐሴ 8 ኦር እንደዛ ቀኑ ስለረዘመብኝ ረሳው። ተዳውለን ከእሷ ጋር እመጣለሁ ጾሙን ላስፈታለትና የሰውየውን እመጣለሁ። በቃ እኔ በጣም ጤነኛ ነበረች ስልክ ስታወራኝ ምናምን። የሚገርማችሁ እንደዛ እንደ እመጣለሁ ጾሙን ላስፈታና እመጣለሁ አይደረዘው መቀሌ እመጣለሁ ብያ ነው ያረፈችው። እንደ ዛሬ 40 አውርቻት ቅዳሜ ቀን አረፈች። እሑድ ቀን ቅዳሜ ቀን አረፈች። ከዛ ተደወለልኝ። ያኔ ደነዘ ሰውነቴ፣ ሾክ ያደረገ ምናምን መብቶ ያዘ። ምን ሆና ነው አለኝ። ማዘር አረፈች አልኩት። አውርቼው ነበር። ማዘር አረፈች አልኩት። ደነገጠ እና መሄድ አለብኝ። ቤት ገባሁ። ምን ሆንክ ስትለኝ ነግሬያታለሁ። ማዘር አረፈች እና መሄድ አለብኝ። እንዴት ብለህ ትሄዳለህ አለች። ምን አይነት አእምሮ እንዳላት አላውቅም። እንዴት ብለህ ትሄዳለህ? እንዴት ነው የምትሄደው? አንተ እኮ እዛ ከሄድክ ታብዳለህ አለች። ሰው አትሆንም ምናምን አለች። በቃ ሰው አትሆንም ታብዳለህ። ሰው መሄድ የለብም። ከሄድን ደግሞ አብረን ነው የምንሄደው አለች። እኔ ደግሞ መሄድ አልፈለግም ከእሷ ጋር። አንደኛ ቤተሰብ ጋር ያለውን ችግር እኔ ያውቀዋለሁ። በዛ ሀዘን ውስጥ ከቤተሰብ ጋር ሄዳ ብጥብጥ ነው የሚፈጠረው። ሲቀጥል ከእሷ መለየት እፈልጋለሁ። በቃ ሁሉ ነገር ተገልጦልኛል። ሁሉ ነገር በአንዴ ነው የነበረኝ። የእሷ ሴራ ተገልጦልኛል። እናቴ ሞታለች። ነገሮች ሁሉ ተብላሉ ማለት ተብደቀለቀብኝ። እኔ እንዴት ልንገራችሁ? ከደሴ አላማጣ እያለቀስኩ ነው የገባሁት። ውስጥ ያላምን ሁሉ ብሎ ማለት ነው። ዋሽተው ይሆን እንደ ይላሉ መሀል ላይ። ምክንያቱም ከልጅቷ ሊለዩኝ ስለፈለጉ በቃ ለዛ ነው የደወሉልኝ እንጂ እሷማ እንዴት እንደዛ ይሆናል? መቀሌም ስደውልላቸው እንደዛ ነው ያሉ። ካላማጣ መቀሌ፣ ከደሴ አላማጣ እያለቀስኩ ገባ። እናቴ ትሙት ወንበር አጠገቢ ላይ ያለ ሰው ምን ሆነ ነው ሲለኝ መልስ አልሰጥም። ገንዘብ ሂጄ እንደነገርኳችሁ ስጠኝ ብዬው ያው ሎንግ ታይም ስለሆነ ነው በቃ በመሀል የምመልሳችሁ። ገንዘብ ስጠኝ ብለው ሰውየው ራሱ የለኝም ብሎኝ አሁን እቁብ አለበትና እቁብ አልኩት። በቃ ነገርኩት። ዋዘርምታል ይሄም ማለት ገንዘብ 5 ሳንቲም ያለበት ከልጁ ተቀብዬ 300 ብር ይልክ በቃ ታስገባልኛለህ ብዬ ሄድኩኝ። አላማጣ መናኸሪያ ስወርድ አክስቶቼ ቁጭ ብለው ሲጠብቁኝ አመንኩ። ያንን ያመንኩት በቃ እንደሞተች እግዚአብሔር ምስክሬ ነው። ፌንት በላው። ህመሙም አለብኝ ያመኝ ነበር። ድንጋለቅ ወደኩ። ከዛ በኋላ ራሴን ያገኘሁት መኪና ውስጥ ነው። እንትን ብለውኝ መኪና ውስጥ አንስተውኝ ጓደኞቼ ምናምን ነበሩ። ምን ነገር የለም። እንደዛም ሆኖ በቃ አይምሮ መቀበል አልቻለም። ስገባ እንዴት አድርጌ ላስረዳችሁ? ሴት እናቴ የደግነት ጥግ ነች። ማንም በክፋት የማያነሳት ሴት ነችና ሰው ግልብጥ ብሏል። እየተለቀሰ ነው። እኔ ቀድሜ ደርሻለሁ። ከመቀሌ ከሚመጡት ቤተሰብ አላመንኩም። በቃ መቀበል አቃተኝ። አበድኩ። እብድን የሆንኩት እብድ ታውቃላችሁ። እግዚአብሔርን እንዴት አድርጌ ላስረዳችሁ? ከዛ ያመኛል፣ ይጥለኛል፣ እነቃለሁ፣ ይጥለኛል፣ እነቃለሁ። እንደዛ ሆነ።
እሷ በመሃል እንደዛ ሆና ትደውላለች። እየመጣው ነው ወልዲያ ደርሼ፣ ህመሙ ልቤን ሰውሮኝ ወልዲያ ደርሼ ተመለስኩኝ ትለኛለች። ይህ ምን አይነት አረመኔ እንደሆነች ማለት ነው። ከዛ ቀብር አለ። ቀብር እኔ መቅበር አልቻልኩም። ኢቨን የት እንደተቀበረች አላውቅም ነበር። ይጥለኛል፣ ያመኛል፣ በመሀል እሷ ያነሳኛል። እንደዛ ቁሜ ያልቀበርኳትም የተቀበረችበትን ቦታ በማግስቱ ምናምን ያዩ በሶስተኛው ቀን ያዩ። እንደዛ ሆኖ ትደውልልኛለች። ሰላሜን ነው የምትነሳኝ። እኔ እንደዛ ሀዘን ላይ ተቀምጬ የቤት ኪራይ ደርሷል ብላ ደወለችልኝ። አትስቡት፣ የቤት ኪራይ ደርሷል። መስራት የምችል ልጅ እኔን በማታለል እኔን እየዋሸችኝ ሳትሰራ የቤት ኪራይ ደርሷል። ሀዘን ላይ ተቀምጬ ኢቭን ሀዘን ላይ ተቀምጬ አስቡት። እሺ ባይኖራት ነው ብዬ አላት እንዳላት አውቃለሁ። የሚገርማችሁ ቃልም ስለገባሁላት እልክልሻለሁ በቃ ምናምን ብዬ ስነሳ የቤት ኪራይም ደርሷል እኮ ምናምን ስለኝ እኔ ከእሷ መላቀቅ ነው የምፈልገው። በዛ ላይ ሀዘን ላይ እልክልሻለሁ ነው ያልኳት። ሄድኩኝ አላማጣ ምናምን አንሽና ክፈይ ብያት ከ8 ሰዓት በኋላ ሂጄ ላኩላት ማለት ነው። ከዛ መጨረሻ ላይ ታብዳለህ የተባልኩኝ ሰውዬ ሰላም ተሰማኝ። ሰላም ስላችሁ ይሄ ያላል የእሷ ጭንቀት እኔ ካሁን አብዳለሁ የሚል አይነት ስሜት አይምሮ ውስጥ አለ። እዛ ሀዘኑ አለ ምናምን። ከዛ ግን እሱ ስሜት ጠፍቶ ይሄ የማበዱ ስሜት ጠፍቶ ሰላም ፍጹም በቃ እሷን አላይ ስል እንዲያውም ስደውልልኝ ያመኝ ጀመረ። በቃ የሆነ የመጮህ መንፈስ መጣብኝ። እንዲያውም እሷን በቃ አትደውይልኝ ሁሉ አልኳት። ከዛ በማይንዲ ላይ የምትጫወተችብኝ። ከዛ በኋላ ትሰድበኛለች። የማይሆን ስድብ ነው የምትሰድበኝ። አላስፈላጊ ስድብ ነው የምትሰድበኝ። አጸያፊ ስድብ ነው የምትሰድበኝ። ከአቅሜ በላይ ሆነ። ያ ሁሉ አለፈ ምናምን፣ ሀዘኑም አለፈ። ከዛ እኔ ከባላ ወጥቼ ላላመጣ ሄድኩኝ። የሚገርማችሁ እንደማልመለስ ስለምታውቅ ልብሶቼን እንኳ ሹራቦች ልጅ ምናምን በስርዓት እንትን አላለችልኝ። እሷ ነበረች ሻንጣ ውስጥ አስገቢልኝ ብያት እኔ ብር ፍለጋ ሄድኩት ማለት ነው። ከዛ እንደዛ ሆነ ምናምን። ምንድን ነው የተፈጠረው? እየኖርኩት አላማጣ እየኖርኩኝ ከነብሷን ያረፈች አጎቴ ልጅ ጋር እሷ ጋር እየኖርኩ ትደውልልኛለች፣ ትሰድበኛለች፣ ትደውልልኛለች፣ ትሰድበኛለች። በመሀል አብጄ በቃ ቋግሜ ላይ ማዘር ነሐሴ ጾም አርፋ እኔ ደሴ ሄጄ ነበር። በመሀል እብድ ሆንኩኝ። ጸበል እሄዳለሁ ብዬ እሷም ስትሰድብ በቃ እገላታለሁ አይነት ስሜት ውስጥ ገባሁና ሄድኩኝ። ከዛ እሱ ጓደኛ የተቀበለው እባክህ እረፍ ምናምን ብሎ ሂጂ የመና እብድ አድርጋኝ ማለት ነው። በቃ አይምሮዬ ስቶ በሷ የተነሳ እንደዛ ሄጄ በማግስቱ ተመልሶ አስቡት እንግዲህ እንደዛሬ ሄጄ በማግስቱ ተመልሶ። ከዛ በቃ መኖር አልቻልኩም። ትደውላለች፣ ሰርባል አላማጣ መጥቻለሁ ላገኝ እፈልጋለሁ ትለኛለች። የት ነህ ትለኛለች። በቃ አሁንም ወደዛ መንገድ ልትመልሰኝ ትፈልጋለች። እኔ የተገለጸልኝ ተገልጾልኛል። ከዛ የት ነው የሄድኩት? እዛ አባት ሄድኩና ጠየኳቸው። አባ ለምንድን ነው እንደዚህ ያደረጋችሁት አልኳቸው። ያ ሁሉ ስቃይ መከራ እኔ ሳልፍ በእኔ ሰበብ ሰው ልታጠፋ ቤተሰብ ከደም ልታገናኝ ደሙስ ከታው ያ ወይ እንዴት አድርጌ ላስረዳችሁ? ያ የነበረው ችግር እዚህ ጋር በመናገር የሚታይ አይደለም። እኔም ከኔ አልፎ ቤተሰቦቼን ደም ውስጥ ከታ ክችና አባቴን ደም ውስጥ ከታው በነፍስ ልታስጠይቀው ሰው ልትገል መሳሪያ ወጣ አሳሰረ። እኔ ከእናት ከአባቴ ከእህት ወንድሞቼ ጋር አይን ላፈር አድርገን ሰው ሀገር እንደዛ አሰድታኝ መከራዬን አብልታኝ እንዴት ዝም ይላሉ? ጊዜ መቻል ስለነበረብህ ነው ምናምን። ለካ ያኔ የፈተና ጊዜ ነበር ለኔ። ያ ነገር ተፈጠረ። መጨረሻ ላይ አንድ ቀን ስትሰድበኝ በጣም የሰበረችኝ ቆይ ያልኳት እና አንድ ጊዜ በፈጠረች ሳትሰድቢኝ እኔ ቆይ ምን አድርጌሽ ነው? ለአንቺ የሰራሁልሽ ውለታ ለአንቺ የከፈልኩት መስዋዕት ይሄ ነው ወይ? ያ ሁሉ መስዋዕቴ ለእኔ ይሄ ነው ወይ የሚገባኝ? ምን አድርጌሽ ነው? ምን አድርግ ነው የምትይኝ? ምናምን ስላት ምን እንዳለችኝ ታውቃለች? በጊዜው ታስፈልገኝ ነበር ተጠቅሜብሃለሁ አለች። በጊዜው ታስፈልገኝ ነበር ተጠቅሜብሃለሁ አለች። ታዲያ እኔ ሴት ልጅ ለመጥላት በቂ ምክንያት የለኝም ብላችሁ ታምናላችሁ?
ይህንን ነገር እቺ ልጅ አሁን ሶሻል ሚዲያ ላይ ስታወራው በቃ እኔ በመጽሐፍም ብጽፈው በፊልምም ይወጥ ብሰጠው ደራሲ አግኝቼ እግዚአብሔርን የሚገርም ፊልም ይመጣዋል። እንደዚህ ለእናንተ በ30 በ40 ደቂቃ በ50 ደቂቃ የምነግራችሁ ጉዳይ አይደለም። በጣም ዝም ብዬ ለማሳጠር ስሞክር ነው ይህን ሁሉ ነገር እንትለ እና አእምሮ ውስጥ ሳስባችኋሉ ያ ሁሉ ዋካታ ከተማዋ በአንድ እግር ስትቆም ባላም እኔ የተወለድኩባት ሀገር በጣም ትንሽ ከተማ ነች። በአንድ እግር ስትቆም እሷ መጥታ አላማጣም ሙሉ መናኸሪያ ሲረበሽ እኔን የማያውቅ የለም። ደሴም ደገመ ያው ሂዳ እዛ ደግበው ሰዎች ጋር ስትጣላ ስታጣላኝ እኔን እንደዛ ቤቱ መስዋዕት እስከታኛለች እና ዛሬ ግን እኔ ለሴት ልጅ ጥላቻ የለብኝም ወይ ደግሞ ሴት እንደዚህ ያደረገችኝ ብዬ እንትን አለን። አሁን እሷ ሰሞኑን ቲክቶክ ላይ ከተዘዋወሩ አንጻር እስኪ ማስተማሪያም ከሆነ በሚል ነው እና ይህንን እንትን የተናገርኩት። እንግዲህ ይህንን ይመስላል ከጥቂት በትንሹ። ሁላችንም ውስጥ ቁስል አለ፣ ሴቶችም ጋር ቁስል አለ፣ ወንዶችም ጋር ቁስል አለ። ግን ያው የሆነ የህይወት አንድ ስቴፕ ነው ብለን ስለማምን ነው እኔ ላይክ እንደ ላይፍ አድርጌ የምቆጠር ቃል ውስጥ ከ8 ከ9 ዓመት በላይ ሆነ አሁን ይህ ታሪክ እና እንደዛ ብዬ ስለማስብ ነው እንደዚህ ብዬ ያለፍኩት እላችኋለሁ። እና ሁላችንም ጋር ቁስል አለ። ወንዶች ብቻ አቁሳዮች አይደለንም፣ ሴቶችን በዛ ልክ ብዙ አቁሳዮች አሉ። ስንቱ ወንዶች አሉ ትዳራቸውን የራሳቸውን ልጅ ያልሆነ ልጅ ነው ብለው ተቀብለው የሚኖሩ በትዳራቸው ላይ ችት እየተደረገባቸው የሚኖሩ ስንት ወንዶች አሉ፣ ስንት ሴቶችም አሉና ሁላችንም ውስጥ መከራና ችግር አለ። ግን የህይወታችን አንድ ገጽታ አድርገን ስለምናልፈው ነው እና ለሁሉም ነገር ብስለት ይፈልጋል፣ ማየት፣ ማስተዋል። አመጣጡ ከየት ነው ምንድነው አመጣጡ ብሎ ማየት። ከዛ ከጅማሩ ያላማነ ነገር አንዴ ሁለቴ የሚሰራ ስህተትን በይቅርታ አልፎ መኖር ተገቢ ነው ብዬ አላምንም። ምክንያቱም አንድ ሰው አንዴ ያጠፋል፣ ሁለቴ ሶስቴ ሊያጠፋ ይችላል። ግን ተደጋጋሚ እያጠፋ ይቅርታ አድርገለት የምታልፍ ከሆነ እንዴት ይሆናል? እንዴት ህይወት ሊሆን ይችላል? እና ከጥቂት በብዙ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁኝ። ከቻላችሁ ሰብስክራይብ አድርጉ። ብዙ ሰው መማሪያ ይናል። ሼርም አድርጉት፣ ኮሜንትም አድርጉ። እወዳችኋለሁ። መልካም ጊዜ